ወዳጆቼ እንዴት አላችሁ? ዛሬ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት ምዕራፍ 4 ላይ ባለው በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ በሚለው መልእክት ወደ እናንተ መጥቻለሁ። እንደምታውቁት የፊልጵስዩስ መጽሐፍ በሌላኛ ስያሜው የደስታ መጽሐፍ ይባላል። የደስታ መጽሐፍ የተባለበት ምክንያት በዚህ በፊልጵስዩስ 4ቱ ምዕራፎች ውስጥ ለ16 ጊዜ ያክል ደስ ይበላችሁ የሚል ቃላቶችን ስለተጠቀመ ነው። በሚገርመው ሁኔታ ሁላችሁ እንደምታውቁት ሐዋርያው ጳውሎስ ይህንን ደብዳቤ ጻፈው እስር ቤት ውስጥ ሆኖ። በእስር ቤት ቆይታው ሐዋርያው ጳውሎስ ከባባድ የሚባሉ መንገላታቶችን፣ ከባባድ የሚባሉ ስቃዮችን አሳልፏል። ሐዋርያው ጳውሎስ ደስ ይበላችሁ የሚለውን መልእክት ሲጽፍ በእውነት በጌታ ላይ ተደስቶ እንጂ ያለው ሁኔታ አስደሳች ሆኖ አልነበረም። በጣም ይገርማል። እሱ የነበረበት እስር ቤት ሜሜንቶር ይባላል። ሜሜንቶር የሚባለው እስር ቤት በጊዜው የነበሩ ከባድ የፖለቲካ እስረኞች፣ ከባባድ ወንጀለኞች ዕድሜ ይፍታ በመባል የተፈረደባቸው እንዲንገላቱ፣ እንዲሰቃዩ የተፈረደባቸው ሰዎች የሚኖሩበት ቦታ ነበረ። ሐዋርያው ጳውሎስ ወንጌል ሰብኮ ነው እዛ የገባው። እንደምታውቁት ይሄ ሰው ግን በጌታ ደስታ ሙሉ ደስታ የነበረው ሰው ስለነበረ ከሱ አልፎ ተርፎ ደጅ ያሉትን እንኳን ያጽናና ነበር፣ ደጅ ያሉትን ያበረታ ነበረ። ደስታችሁ ጊዜያዊ አይሁን ይላቸዋል። ደስታችሁ ከነገሮች ጋር የተያያዙ አይሁኑ ይላቸዋል። እውነትም በጌታ የሆነ ሰው ደስታው ከጌታ ብቻ ነው። ምክንያቱም ሁላችሁ እንደምታውቁት ደስታ ሲባል ሁልጊዜ ሰዎች ሃፒነስን ያስባሉ። እሱ እያለ ያለው ደስታ ግን ስለ ጆይ ነው የሚያወራ ያለው። ጆይ እንደምታውቁት ትክክለኛው ደስታ ሲሆን፣ ሃፒነስ ግን ከነገሮች ሃፕን ጋር ማድረግ የተገናኘ ደስታ ነው። እነዚህ ደስታዎች ይጠፋሉ። ነገሮች ሃፕን ሲያደርጉ ለጊዜው ያስፈነጥዛሉ፣ ለጊዜው ያስቃሉ፣ ለጊዜው ምንይዝ ምንጨብጠውን እስክናጣ ድረስ በደስታ ያፍለቀልቁንና ነገሩ ሰከን ሲል ሲረጋጋ ግን ያ የነበረን የመጣልን ደስታ ይጠፋል። ጆይ ከሆነ ትክክለኛው ከእግዚአብሔር የሆነው ደስታ ግን ሁል ጊዜ በመከራ ይሁን በስቃይ ይሁን በሚመች በማይመች ሁኔታ ውስጥ ሁሉ በሚያልፉ ሰዎች ውስጥ ውስጠኛ የሆነ ትክክለኛ ሰላም ያለው ቆይታ ያለው ደስታ ስለሆነ እሱን ደስታ ነው የሚላቸው። ለዚህ ነው ሐዋርያው ጳውሎስ ደስታችሁን ከደጅ አትፈልጉት፣ ደስታችሁ ያለው ጌታ ላይ ነው ይላቸዋል። በጣም ደስ በሚል ሁኔታ እንደነገርኳችሁ ለ16 ጊዜ ያክል ደስ ይበላችሁ ደስ ይበላችሁ የሚል የእስር ቤት መልእክት በደጅ ላሉ በሰላም ለሚኖሩ ስቃይ ውስጥ ለሌሉ ሰዎች አማኞች ይነግራቸዋል። እግዚአብሔር ይመስገን። ብዙ ጊዜ እኛ ሰዎች ደስታን ከውጭ እንፈልገዋለን፣ ከዝና፣ ከሀብት፣ ከስልጣን፣ ከእንደዚህ ነገሮች ጋር አያይዘን አሁን ይህን ነገር ያገኘው ቀን ደስታን አገኘሁም ብለን እንመኛለን። እንደምናውቀው ግን ሁላችንም በጣም የጓጓንለትን በጣም የናፈቅነውን ነገር እጃችን ውስጥ ሲገባ ሁሉ ነገር እንደገና መልሶ ኖርማል ይሆናል። ምንም ነገር እጃችሁ ውስጥ ሲገባ ያን ቀን ይቀዘቅዛል። የጓጓችሁለትን ያክል አይሆንም። ወዳጆቼ ዛሬ በመልእክቴ እንደዚህ እላችኋለሁ፣ ደስታችሁ እንዳይለዋወጥ፣ ደስታችሁ ሁልጊዜ ቋሚ ሆኖ እንዲቀጥል ከነገሮች ጋር አታርጉት። ደስታችሁ ያለው በጌታ ላይ ነው። ምናልባት ዛሬ በተስፋ መቁረጥ፣ በጭንቀት፣ በሐዘን ውስጥ ሆናችሁ ይህን መልእክት ለምትመለከቱ ሰዎች እንዲህ እላችኋለሁ፣ ደስታችሁ በጌታ ላይ ይሁን። ይሄ ደስታ በነገሮች የሚነጠቅ ደስታ አይደለም። ይሄ ደስታ ከሁኔታዎች ጋር የሚጠፋ ደስታ አይደለም። በጌታ የምናገኘው ደስታ ዘላለማዊ ደስታ ነው። ሐዋርያው ጳውሎስ በዛ በቀዝቃዛ ቤት እግሮቹ ጉድጓድ ውስጥ ሆነው በሚሰረስር ብረት ተቸንክሮ ታስሮ ውጪ ላሉ ሰዎች ግን ደስታን ይጽፋል። ሐዋርያው ጳውሎስ በአገልግሎት 13 ዓመት ያክል በእስር ቤት ደግሞ 20 ዓመት ያክል ሲቆይ አብዛኛውን ጊዜውን ያሳለፈው እንደነገርኳችሁ በእስር ቤት ነው። ግን ይህ ሰው ደስተኛ ነው። በትክክል ክርስቶስን ያወቀ ሰው ነው። በትክክል ኢየሱስ የገባው ሰው ነው። ደስታውን ከነገሮች ጋር አላያያዘም። ለዚህ ይመስለኛል ከእስር ቤት ሆኖ በደጅ ላሉ ሰዎች ደስ ይበላችሁ ይላቸው። ዛሬ እንዲላችኋለሁ፣ ደስታችሁ ከነገሮች ጋር አይሆኑ፣ ደስታችሁ ከሁኔታዎች ጋር አይሆኑ። ደስታችሁ በጌታና በጌታ ላይ ብቻ ይሁን።
መዝሙረ ዳዊት 77ኛው ምዕራፍ ላይ በጣም ደስ የሚል ቃል አለ። ዳዊት እንደዚህ ይላል፣ በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው። አላረፉምም፣ ነፍሴም መጽናናት አልቻለችም። እግዚአብሔርን አሰብኩት፣ ደስም አለኝ። እግዚአብሔርን ስታስቡ ደስታችሁ ፍጹም ይሆናል። እግዚአብሔርን ሲያስብ ሰው ወደ ሙሉ ደስታው ይመጣል። ነገሮቻችንን ስናስብ ምናልባትም የተመሰቃቀሉብንን ሁኔታዎች እያየን ተስፋ መቁረጥ ውስጥ ራሳችንን እስከ መጥላት ድረስ ሊያደርሱን በሚችል ሁኔታዎች ውስጥ ወዳጆቼ እግዚአብሔርን ማሰብ ወደ ሙሉ ደስታ ይመልሳል። ለዚህ ነው በዕንባቆም መጽሐፍም እንደተጻፈ በ3ኛው ምዕራፍ ቁጥር 17 ላይ ሲነግረን ይለናል፣ ምንም እንኳን በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልም ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጣ ውስጥ ባይገኙ ይልና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። የዕንባቆም ደስታ ከነበረው ካፈራው ሀብት ከሁኔታዎች ጋር የተያያዘ አልነበረም። እነዚህ ነገሮች እንኳን ባይኖሩ እነዚህ ነገሮች እንደጠበቅኩት ባይሆኑ ያሰብኩት ነገር እንኳን ባይሳካ እኔ ግን ደስታዬን አላስነጥቅም። ደስታዬ በእግዚአብሔር ላይ ነው። በአምላኬ በሱ ሐሴት አደርጋለሁ። እኔ ግን በእግዚአብሔር ደስ ይለኛል ይላል። ወዳጆቼ ግዴላችሁም ዛሬ እንዲህ ልበላችሁ፣ በጌታ ደስ ይበላችሁ። ደግሜ ላለው ሐዋርያው ጳውሎስ እንደሚል ደስ ይበላችሁ።